እሁድ ዕለት ነው ምናምን ኮካ ያዘጋጀው ፕሮግራም ነበር እና የክብር እንግዳ ተደርገን ተጠርተን ነበረ እና አስቡት ሸራተን ነው ኮካ ኮላ የሚያክል ድርጅት ያዘጋጀውን ፕሮግራም ሄደን አንዳንድ ሰዎች ላይቭ ላይ ብዙ ነገር እየሰማው ነበረ። አንድ በጣም ይሆናላ እኔን ለመጣል በጣም የሚጥሩ ሰዎች አሉ። እኔ ረዱኝ፣ እኔ ደግሞ አልወርቅም ከፈጣሪ ጋር ማለት ነው። በጣም በቃ ሁላ ብልግናቸውስ እንዴ ከሶሲ ጋር የነበረውን ፎቶ አስተሳሰመው ምናምን ኧረ በስመ አብ ትላልቅ ሰዎች ናችሁ። ሼም የያዛችሁ እስቲ በዚህ እድሜ በዚህ በሰለጠነ ዘመን እስከ መች ነው እንደዚህ የምትቀጥሉት? እንዲሁ ግግም ብላችሁ እና በጣም እየሳኩኝ ነበር። እያዛናችሁ ነው። ለማንኛውም አመሰግናለሁ። ሲቀጥል ደግሞ ክለብ ገብተው ነው ምናምን ከሶሲ ጋር ሶሲም ነበረች እና ተገናኝተን ነበር ሸራተን ማለት ነው የኮካ ፕሮግራም ላይ እና ከሶሲ ጋር ደግሞ ፎቶ ነው ስቶሪ አድርጋ ነበር። ይሄን ነገር ያው ብዙዎቻችሁ ፎቶሾፕ ነው እንዲያረግ ምናምን ያላችሁ ነበራችሁና ምንም አላደረግም። ዳይሬክት ፎቶ ነው ኮካኮላ ላይ የተዘጋጀ ነበር። እነዛ ግን እኔን ለመጣል የሚጠሩት ግን ክለብ ገብተው ነበር። ይሄ ሴት እንደዚህ አድርገ ይሄኔ ብዙ ሴት እኮ ምናምን ሁላ መረጃ አለኝ እያሉ ነበር እና የትኛው መረጃ እንደሆነ ነው ያላቀ። እኔ ሳላቀ ራሳችሁ እያዛችሁልኝ ነው መረጃ። ለማንኛውም በጣም ብዙ ሰዎች በኮካ እንደምትሰክሩ ገብቶኛል። በኮካ ክለብ ገብታችሁ እንደምትጨፍሩ ገብቶኛል። አይዟችሁ ከኮካ ወደ ስፕራይት መቀየር ትችላላችሁና እኔ ለመጣል ምናምን ስትሞክሩ የጭንቅላታችሁ ባዶነት እየታየ ነውና እባካችሁን እረፉ እስቲ። በጣም የሚደብረው እንደዚህ አይነት ነገር እንዴ። ቢያንስ ብዙ አሁን የሶሻል ሚዲያ ላይ ያለ ሰው በጣም ብዙ ሰው እዛ ቦታ ላይ ነበርና እነሱ ፖስት ያደረጉትን እንኳን ማየት ከብዷችሁ ነው እናንተ ጭራሽ ከብዷችሁ ነው። ያ ሁሉ ነገር ያ ሁሉ የሶሻል ሚዲያ ሰው ያ ሁሉ ቲክታከር ፖስት ሲያደርግ ማየት ከብዷችሁ ነው። እዛ ላይ ማየት በጣም ሲምፕሉ ነገር ነው። ሲቀጥል ደግሞ ክለብስ ብገባ ማን ምን አገባችሁ? እስቲ ነው እዛ ጋር ብሩክ ጭፈራ ቤት ገብቶ ምናምን እንዴ የኔ መብት እኮ ነው አይደል? እኔ ነኝ ገንዘብ ይሉዝ ማደርገው፣ እኔ ነኝ የምጎዳው። ለጥሩ ቢሆን እኮ እሺ እንዲህ ባያደርግ ጥሩ ነበር፣ እንዲህ አታደርግ መጥፎ ነው። እኔ ነኝ ሲኦል ምገባው አይደል እንዴ? ምን አግብታችሁ ነው ብሩክ ክለብ ገባ አልገባ የምትሉት? ለማንኛውም ቁጭ ብላችሁ ላይቭ ላይ ቁጭ ብላችሁ እኔን የምታሙ ሰዎች እባካችሁን እረፉ። ምክንያቱም ሰው ማማት ራሱ አንድ ሲኦል የሚያስገባ ነገር ነውና ሲኦል እየሸኟችሁ ነው። እረፉ።